ነኝ ማለና መጣም ማለት ከላይ ይሻላል ወይስ እንደዚህ ከላይ ይሻላል? ቁመቴ ያንደረባችሁ ከአሌክስ ጋር ጥሩ ቆይታ ነበራችሁ ብዬ አስባለሁ። በጥሩ ሁኔታ እንደጀመራችሁ ተስፋ አደርጋለሁ። ዛሬ እንግዲህ ሁላችሁም ሰሞታችሁ በጣም ብዙ የምትሰራቸው ስራዎች ይኖራቸዋል። በጣም በእርግጠኝነት እሑድን ዛሬ አንድም በዓልም ነው። ከእሱም ባሻገር ደግሞ ብቻ እሑድን በተለያዩ ነገሮች ነው የምናሳልፈው እና ዛሬ ደግሞ እዚህ ጋር ከኛ ጋር የምትሰሙትን መረጃ ስላለ ይህንን መረጃ ልስማው፣ ይሄ መረጃ ይጠቅመኛል ብላችሁ እዚህ ቦታ ላይ ተገኝታችኋል እና መረጃ አይናቅም አይደነቅም ይባላል አይደል? ዛሬ ላይ የተጋበዛችሁበት መረጃ ምናልባት ላይጠቅማችሁ ይችላል፣ ምናልባት ምንም ላይጨምርላችሁ ይችላል፣ ምናልባት ደግሞ ህይወታችሁንም የሚቀይር መረጃ ሊሆን ይችላል እና ከሁለቱ የት ይበልጣል? ባይጠቅመኝስ የሚለው አለ፣ ምናልባት ቢጠቅመኝስ የሚለው አለ። የትኛው ይበልጣል? ቢጠቅመኝስ የሚለው አለ። ባይጠቅመኝስ የሚለውን በጣም ብዙ እስካሁን በነበረን ጆርኒ ከጓደኞቻችን ጋር ሊሆን ይችላል፣ ብቻ ብዙ ነገሮችን አድርገናል ብዬ አስባለሁ እና እኔም ወደዚህ ዘርፍ ከመጋበዜ በፊት ቅድም ሲጋብዘኝ እንደሰማችሁት አንድ ኮሌጅ ውስጥ ነው ተቀጥሬ ስሰራ የነበረው። እዛ ላይ በምሰራበት ሰዓት ደግሞ በጣም ብዙ ነገሮችን እፈልጋለሁ፣ ሞክራለሁ፣ አያለሁ። የተሻለ ነገር መኖር አለበትም ብዬ አስባለሁ እና በዛ ሰዓት ነው እንደዚህ አይነት አማራጭ አለ፣ እንደዚህ አይነት ቢዝነስ አለ፣ ለምን መተህ አታየውም ተብዬ ዳይሬክት ሴሊንግ ኢንዱስትሪ ለመጀመሪያ ጊዜ የሰማሁት ከ5 ዓመት በፊት ነበር። ከፍተኛ ሽያጭ ዘርፍ አሁን ኦልሞስት በዓለም አቀፍ ደረጃ በጣም ብዙ ሺህ ካምፓኒዎች አሉበት። እንዲሁም ደግሞ ከ140 ሚሊዮን በላይ ሰዎች በዓለም አቀፍ ደረጃ እየተሰራ ያለበት ሁኔታ ነው የሚገኘው ማለት ነው። ስለዚህ እዚህ ጋር ያለነው ሰዎች የተጋበዛችሁት 100 ሰው፣ 50 ሰው፣ 1000 ሰው፣ 10,000 ሰው ወይ 100,000 ሰው የሚሰራው ዘርፍ ሳይሆን በዓለም አቀፍ ደረጃ ዳይሬክት ሴሊንግ ኢንዱስትሪ ላይ ብዙዎች እየሰሩበት ያሉበት ላይ ነው። ከዛ ዘርፍ መካከል ደግሞ ካሉት ካምፓኒዎች መካከል አንደኛው ይሄ ካምፓኒ ነው። ዛሬ የተጋበዛችሁበት እኛ እየሰራንበት ያለንበት እዚሁ ኢትዮጵያ ላይ የተቋቋመው ላለፉት 1 ዓመት ከ7 ወር አካባቢ በሚገርም ስኬት፣ በሚገርም ውጤት እንዲሁም በሚታይ ነገር እየሰራ ያለበት ሁኔታ ነው የሚገኘው እና ስለዚህ ለሁላችሁ በጣም አሪፍ መረጃ ከኔ ጋር በሚኖረን ቆይታ አብረን የምናይ ነው የሚሆነው እና በተቻላችሁ አለ ያው እኔ ብዙ ጊዜ መድረክ ላይ ስወጣ እናገራለሁ እና ፊቴ ማንን ነው የሚመስለው? የተቀመጠውን ሰው ነው ሊመስል የሚችለው። በጣም ፈገግ ካልኩባችሁ እናንተ ምን እያደረጋችሁ ነው? እየሳቃችሁ ነው። በጣም ከተኮሳተራችሁስ? በጣም ከተኮሳተርኩኝ ተኮሳትራችኋል ማለት ነው እና ከተኛውም ደግሞ ምን ስለሆነ መሀል ላይ ከተኛው እንዳትደነግጡ ልላችሁ ፈልጌ ነው እና ፊቴን እንደፈለጋችሁ ማድረግ ስለምትችሉ ፈገግም ብላችሁ ማዳመጥ ትችላላችሁ፣ ኮስተርም ብላችሁ ማዳመጥ ትችላላችሁ እና ከመጣችሁ አይቀር ሰዓታችሁን ሰጥታችኋል፣ ጊዜያችሁን ሰጥታችኋል፣ ገንዘባችሁን ሰጥታችኋል። ስለዚህ አትሊስት የሚጠቅማችሁ ሊለውጣችሁ የሚችል ነገር ነው። እኛም ከአዲስ አበባ ድረስ እዚህ ላይ የመጣነው ውስጥ ላለፉት ከ1 ዓመት ከ7 ወር ላይ በጣም በተደጋጋሚ እዚህ መጥቻለሁ። ባህር ዳርን ጨምሮ ማርቆስን ጨምሮ በጣም ብዙ ቦታዎች ላይ ይሄ ቢዝነስ ያላሳየኝ ቦታ የለም። ከ15 በላይ ቦታዎች ከአዲስ አበባ ለመጀመሪያ ጊዜ የወጣሁትም ይህን ኢንዱስትሪ መስራት ከጀመርኩኝ በኋላ ነው እና ስለዚህ ለሁላችሁ ልላችሁ ወርደው ከዚህ በኋላ የምትሰሙት መረጃ ምናልባት ሚሊዮነር ሊያደርጋችሁ ይችላል። አሁን ብዙ ሰው የሚጠረጠረው ባላገኝበትስ፣ ባልለወጥበትስ፣ ባልቀየርበትስ፣ ዛትማች የተለየ አዲስ ነገር ባላገኝበትስ ብሎ ነው እና እሱ አንደኛው ነው። ግን ምናልባት ደግሞ አዲስ ዛሬ ላይ የሆነ ትላንትና የሆነ ኮሌጅ ላይ ሲሰራ የነበረ ልጅ ዛሬ ላይ የካምፓኒ መስራች ሊሆን ችሏል። ዛሬ ኢንዱስትሪ ላይ እየሰራ የሆነ አክል ገንዘብ ማግኘት ችሏል። ቤተሰቡን መደገፍ ችሏል። ራሱን ማቆም ችሏል። ከራሱ ተርፎ ደግሞ ሌሎች በጣም ብዙዎች ራሳቸውን እንዲለውጡ እንዲቀይሩ ማድረግ ችሏል እና ያም የሆነው ደግሞ ትላንት የሰማሁትን መረጃ ወደ ተግባር ስለወሰድኩኝ ስለሆነ ማለት ነው። ስለዚህ እየሰራንበት ያለንበት ካምፓኒ አልትራ ላይፍ በጣም ግዙፍ የሆነ ግዝፈቱን በብዙ ነገር ልትመዝኑት ትችላላችሁ እና ካምፓኒው ላይ ያሉት ነገሮች የምርም የዛሬ 1 ዓመት ከ7 ወር የነበረውን አልትራ ላይፍ ሳስታውስና ዛሬ ላይ ደግሞ ያለውን አልትራ ላይፍ ሳይ በፍጹም የማይገናኝ ነው። ምክንያቱም